የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ዋናውና ትልቁ ትኩረት የመኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች ጀምረናል። በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረንም። ቤቶች እንገነባለን። ከመንገድ ግንባታ ግን የታቀዱ ቦታዎች ስላሉ ቀድሞውም የታቀዱ እናንተም በጥያቄ ስታመላልሷቸው የነበሩ ቦታዎች እና የተጀመሩ መንገዶች የተጀመሩ እዛም እዚህም ከኮንትራክተሮች ጋራ የቆዩ ከመሆናቸውና ከራይት ኦፍ ወይ ጋር ወይም ደግሞ ከልማት ተነሺዎች ጋራ አስቀድሞ አንዳንድ ችግሮች ገጥሟቸው የነበሩ ቦታዎች በራስ ኃይል ገብተን መስራት እየተገደድን ነው። ይሄ እንደተጠበቀ ሆኖ ደግሞ የተወሰኑ መንገዶች ስታንዳርዳቸው መጠበቅ ያለባቸው የትራፊክ ፍሰቱን ለማስተካከል የሚችሉ ታቀደው ቅድሚያ ተሰጥቷቸው መሰራት ያለባቸው ህዝብ የጠየቃቸው መንገዶች አሉ። እነሱ መንገዶች ስንሰራ የኮሪደር ልማት ስታንዳርድ ነው የምንተገብረው። የኮሪደር ልማት ስታንዳርድ በአዳዲስ መንገዶቻችን ላይ የሳይክል መንገድ በሚያስፈልግበት ቦታ የሳይክል መንገድ፣ የእግረኛ መንገድ መስፋት፣ የተሽከርካሪ መንገዶች ስፋታቸውን ጠብቀው ለዛሬው ችግር ማስተንፈሻ ብቻ ሳይሆን ከዘላቂ ልማታችን አንፃር ግብአትን የሚያመጡ ሆነው እንዲገነቡ እናደርጋለን። ሁሉም ባንዴ ግን መጀመር አንችልም። አሁን አጥንተን የጨረስነው ከኡራኤል ወደ ቦሌ ብራስ ወደ ቦሌ ቪአይፒ ኮኔክት የሚያደርገው ነው። እሱ እየተሰራ ነው ያለው። በፍጥነት ካልሰራን ደግሞ እንደምታውቁት ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢው ላይ የተወሰነ የትራፊክ ፍሰቱን ጫና እንዲፈጥር ያደርገዋልና በጣም በፍጥነት የጀመርነውን እየጨረስን ነው አዳዲስ የምንጀምረው። ምክንያቱም የቆዩ ከመሆናቸው የተነሳ ደጋጋሚ የዋጋ ማሻሻያ ይቀርባል። እኛ ደግሞ አሁን ከምንሰራው አንፃር አዋጭ አለመሆኑን አጥንተናል። ለማቋረጥ ስንሄድ ወደ ኢንተርናሽናል ክሌም እየሄዱ ናቸው። ቀድሞ እንግዲህ በጣም ኳሊቲ እና ጥራት ያለው መንገድ የሚገነቡት በብዛት የውጪ ናቸው ተብሎ ይገመታል መሰለኝ። ቀድሞ የተጀመሩ መንገዶች በአብዛኛዎቹ የውጪ ድርጅቶች ናቸው። በዓለም አቀፍ ደረጃ አንዳንዶቹ ክስ አቅርበውብን ነበር። ከነሱ ጋራ በተቻለ መጠን ክርክሩ ብዙ የሚያዋጣ ነው ስላላገኘ ነው በድርድር ወደ ስምምነት መተን ውል እንዲቋረጥ አድርገን በራሳችን ኃይል የአዲስ አበባ መንገዶች ባለስልጣን እንዲገነባ የማድረግ ስራ ይሰራ ነው። እነሱን ስንገነባ የኮሪደር ስታንዳርድን አስጠብቀን አሚኒቲዎች እንዲሟሉለት አድርገን የምንሰራው ነው የሚሆነው።